ሄደ ካፍቴሪያ ላይ ስለ ቼልሲ አውራ ማንም አይነካም። ስለ ድሮግባ አውራ ማንም አይነካም። ያኔ አስወግደው ስቀለው ያለ ድምፅ በሌላ መንገድ ይመጣልሃል። ያንን ቅዱስ ስም ስትጠራ፣ ያንን ንጹህ ስም እዚህ መስቀል ላይ የዋለውን ቅዱሱን ስም ንጹሁን ስም ይሄን የመሰለ ስም በሰማይም ይሄን የመሰለ ስም በምድርም የሌለ ይሄን ስም እዛ ቦታ ላይ አንሳ። ያን ጊዜ ዛሬም አስወግደው የሚለው የዛኔው ድምፅ ከሰው ውስጥ ተሰማዋል። ይሄን ስም ስታነሳ የትም ቦታ ላይ ሪጀክት ይደረጋል። የትም ቦታ ላይ ተቀባይነት የለው። ሂድ ካፍቴሪያ፣ ሂድ የሆነ ቦታ ላይ ቁጭ በል፣ ሊዮኔል ሜሲ ሆል እንዲያርጎ ምናምን በል። ሰው ጆሮን ጥሎ ነው የሚሰማ። አዎ አንተ ሜሲ እንዲያርጎ በዚህ ገብቶ ደግሞ ማን ነው ሌላ ጥሩልኝ ባላቃቸው ደስ ይለኛል። አንዳንድ ጴንጤ እኮ የ12ቱን ሐዋርያት ስም ጥራ ቢባል አይጠራም። እዚህ 12ቱን ሐዋርያት ስም ጥራ ሲባል ጴጥሮስ፣ እሺ ዮሐንስ፣ ጴጥሮስና ዮሐንስማ ሕፃን ልጅም ያውቃቸዋል። 12ቱ ጥራ ጴጥሮስ ዮሐንስ ብሎ እንቅ ያደርገዋል። እሺ የቼልሲንስ ቼልሲማ 10 ቁጥሩ እንትና 21 ቁጥሩ እንትና የተሸጠበት ብር በ80 ሚሊዮን እንትና ደግሞ በእንትኑ ነው ቤንች ላይ ተቀመጠው እንትና ነው ዳራራራራ ኧረ ጌታ ይገስጽ መጀዚ ቅሪ በላይ ይባል። አንተ መኖርህን እንኳን የማያውቅ ተጫዋች ከነዝርዝሩ ታውቀዋለህ። ለህይወት የሚሆነውን መጽሐፍ የጻፈልህን ጴጥሮስን ግን በወጉ ካላወቀው ከባድ እና ሂድ ዛሬ አውራ። ስለ ዶክተር አብይ አውራ። ዶክተር አብይ የትም ቦታ ስፍራ አለው፣ ይሰማሃል። ሰው ካፍቴሪያ ገብታ ዶክተር አብይ አንተ ማታ ማን ነው ስሙ የታሰረው? ሜጀር ጀነራል ማን ናቸው? እሳቸው እንኳን ሰው አንተ ስለ እሳቸው እንኳን ሰው የትም ቦታ ብታወራ ይሰማሃል። ድሮግባ በል፣ ቼልሲ በል፣ ማን ነው ሌላ ተጫዋች እንግዲህ የሰሞኑ እናንተ ታውቃላችሁ። ደግሞ አባቡና ማን ነው ጅማ አባ ጅፋር ቡና ጊዮርጊስ በል። የኢትዮጵያ ውስጥ ማን ነው ተጫዋች ሌላ ተጫዋች በስም ሳላዲን። አሁን ሳላዲን እንግዲህ ናስብ ምን ትስቃለህ? የሁሉም ተወካይ ነው እሱ። ቆይ ወደዚህ ና። ኦኬ ይሄ አሁን ሳላዲን የሚባለው ያልደም ብታወራ ሰው ይሰማል። አሁን ሳላዲን እኮ እንዲያርገው ዳዳዳዳዳ አውራ። ስለማን? ስለ ጓድ መንግስቱ አውራ፣ ሰው ይሰማል። ስለ ትራምፕ አውራ፣ ሰው ይሰማል። ስለ ኦባማ አውራ፣ ሰው ይሰማል። ስለ ታወቀም ስላልታወቀም ሰው አውራ፣ ሰው ሁሉ ኢንተረስቲንግ ወሬ ነው ብሎ ይሰማል። ማርሽ ቀይርና ወዲያው የናዝሬቱ ኢየሱስን ታውቁታላችሁ በል። ወዲያው ያ ሰው ሰልጥኗል፣ አሁን ዘመኑ ዘምኗል ያልከው ግን ልቡ አለመለወጡን ወዲያው ታያለህ። ላፕቶፕ ይዟል፣ የድሮ ሰው አልያዘም። ኮምፒውተር ይዟል፣ የድሮ ሰው አልያዘም። ያን የነበረው ሰው አይፎን የለውም፣ ምንም የለውም፣ ስልክ እንዳለም አያውቅም፣ ምንም የለውም። አሁን ስልክ ይዟል፣ አይፎን ይዟል፣ ምን ይዟል? ልብ ግን ያው ነው። ይቻለም ልቧ ለእግዚአብሔር ልጅ ለብርሃን ያላት ምላሽ አንድና አንድ ነው። ከዛሬ 2000 ዓመቱ ልብ ጋር የሰው ልብ አንድ ነው። ስፍራ የለውም። የእግዚአብሔር ልጅ ዛሬ ኢየሱስ የትም ቦታ ሄደ ስለሱ አንሳ ስፍራ የለው።